ሰላም እንዴት ናችሁ? በዚህ ቪዲዮ የጨጓራ ባክቴሪያ ማጥፊያ ስለ ኤች ፓይሎሪ ኢራዲኬሽን እንመለከታለን። 6 ወሳኝ ነጥቦችን አንስተን እንመለሳቸዋለን። ቪዲዮ በጣም ጠቃሚ ነው። የጨጓራ ባክቴሪያ ያለባችሁ በሙሉ የጨጓራ ህመም የሚያሰቃያችሁ በሙሉ ትጠቀሙበታላችሁ። እስከ መጨረሻው ተመልከቱ። በቁጥር 1 የጨጓራ ባክቴሪያ ይጠፋል ወይ? ስንት ፐርሰንት? 2 ዋና ማጥፊያው ምንድን ነው? 3 የመጀመሪያ ማጥፊያው ካልሰራ ወይም ፌል ካረገ ያለን አማራጭ ምንድን ነው? 4 መጥፋቱ የሚረጋገጠው በምንድን ነው? መቼ ነው? 5 የጨጓራ ባክቴሪያ ከጠፋ በኋላ ተመልሶ የመያዝ እድል አለ? በመጨረሻም የጨጓራ ባክቴሪያ ከጠፋ በኋላ የፈለኩትን ምግብ መመገብ እችላለሁ ወይ? ፊት ላይ ጠቃሚ ምግቦችን እንዳልመገብ ከልክሎኝ ነበር፣ መመገብ እችላለሁ ወይ የሚለውን እኒህን 6 ወሳኝ ነጥቦች እንመልሳለን። ቪዲዮ በጣም ጠቃሚ ነው። እስከ መጨረሻው ተከታተሉት። አጠቃላይ ስለ ጨጓራ ህመም ከምንነቱ እስከ መፍትሄ ከዚህ በፊት ቪዲዮ ሰርቼበታለሁ፣ መመልከት ትችላላችሁ። በዚህ ቪዲዮ ቅድም እንደነገርኳችሁ የጨጓራ ባክቴሪያ ማጥፊያውን በተመለከተ ብቻ እንመለከታለን። አብራችሁ ይቆዩ። የጨጓራ ባክቴሪያ ይጠፋል ወይ? አሁን ይጠፋል። 90 እና ከዛ በላይ ፐርሰንት ማጥፋት ይቻላል። ኤች ፓይሎሪ ስታንዳርድ ትሪፕል ቴራፒ የምንለው ኪውር ሬቱን በተመለከተ የተለያዩ ጥናቶች ተሰርተዋል። በአዲስ አበባ 85% ኪውር፣ በሐዋሳ 83% ኪውር፣ በሌሎችም ቦታዎች እንዲህ አይነት ሲሚላር ኪውር ሬት አለ። በትክክል ከተገበርነው ደግሞ 90 እና ከዛ በላይ ፐርሰንት ኪውር ሬት እንዲኖር ማድረግ እንችላለን ማለት ነው። በቁጥር 2 ዋና ማጥፊያው ምንድን ነው? የጨጓራ ባክቴሪያ ማጥፊያው ትሪፕል ቴራፒ ይባላል። ትሪፕል የሚለው ስም 3 መድኃኒቶች ስለሚወሰዱ ነው። ከዛ ነው ትሪፕል 3 የሚለው የመጣው ማለት ነው። ትሪፕል ቴራፒው 3 መድኃኒቶች ናቸው። ሁሉም ጠዋትና ማታ ይወሰዳሉ። ለ14 ቀን ይወሰዳሉ። 3 መድኃኒት ጠዋት ማታ የሚወሰዱ ለ14 ቀን የሚወሰዱ እነማን ናቸው? ፕሮቶን ፓምፕ ኢንሂቢተርስ የምንላቸው አሲድ የሚቀንሱት ኦሜፕራዞል፣ ኢሶሜፕራዞል፣ ፓንቶፕራዞል ከመሳሰሉት ውስጥ አንዱ። ክላሪትሮማይሲን የተሰኘ መድኃኒት አለ። እንዲሁም አሞክሲሲሊን። ኢንኬዝ ፔኒሲሊን አለርጂ ላለባችሁ ደግሞ አሞክስ በሜትሪንዳዞል ይተካል። ለውጤታማነት ኪውር ሬቱን ለመጨመር የአሲድ መቀነሻዎችን ኦሜፕራዞል፣ ፓንቶፕራዞል፣ ሶሜፕራዞል ከቁርስ በፊት 30-60 ደቂቃ ቀድሞ መውሰድ። ምግብ ከበላችሁ ቁርስ ከበላችሁ በኋላ አሞክሲሲሊን፣ ክላሪትሮማይሲን መውሰድ። የማታውን ስንመለከትም ከራት በፊት የአሲድ መቀነሻዎችን ኦሜፕራዞል፣ ፓንቶፕራዞል፣ ሶሜፕራዞል የታዘዘላችሁን እሱን መውሰድ። ራት ከበላችሁ በኋላ እና አሞክስ እና ክላሪትሮማይሲን መውሰድ። ይህ ውጤታማ ያደርገዋል። ትሪፕል ቴራፒ 3 መድኃኒቶች ስንት ጊዜ ነው መውሰድ የሚችለው? ከዚህ በፊት ታዞልኝ ወስጄ ነበር አልዳንሁም፣ ሌላ ጊዜም ታዘዘልኝ፣ ከዛ በኋላ የታዘዘልኝ ነው ብላችሁ ምትጠይቁም አላችሁ። ትሪፕል ቴራፒ አንድ ጊዜ ነው መወሰድ ያለበት፣ ራሱ መድኃኒት ከሆነ ማለት ነው። መደጋገም የለበትም። ስለዚህ አንድ ጊዜ መድኃኒት ሲታዘዝ በጥንቃቄ ታዞ ስትወስዱ በትክክል ወስዳችሁ አንድ ጊዜ ነው መሆን ያለበት። ከዛ በኋላ በሱ ሪስፖንድ የማያደርግ ከሆነ ክላሪትሮማይሲን የተሰኘው መቀየር አለበት። ምክንያቱም ሬዚስተንስ ዲቨሎፕ ያደርጋል። ባክቴሪያው መድኃኒቱን ይላመደዋል። ስለዚህ አይደጋገም፣ ተደጋግሞ አይወሰድም። አሁንም ትሪፕል ቴራፒ ራሱን ሌላ ጊዜም ራሱን የምትወስዱት ከሆነ ባክቴሪያው መድኃኒቱን ይለምደዋል። ስለዚህ ሪስፖንድ አያደርግም፣ ባክቴሪያው አይጠፋም ማለት ነው። ስለዚህ ተደጋግሞ አይወሰድም። አንድ ጊዜ ግን በትክክል ለ14 ቀን መውሰድ ነው። ከዛ በኋላ ሪስፖንድ ካላረገ ካልጠፋ ሌሎች አማራጮች አሉ። እነሱን በቁጥር 3 አሁን እንመለከታለን። እንግዲህ በጥሩ ሁኔታ መድኃኒቱን ወሰዳችሁ ትሪፕል ቴራፒን ግን አልተሳካም፣ ፌል አረገ፣ በቃ አልተሳካም፣ ወይም ደግሞ ከዚህ በፊት በትክክል ስላልወሰዳችሁ ፌል አረገ፣ ኤኒዌይስ በቃ ትሪፕል ቴራፒው አልሰራም ብለን እናስብ። ምን አማራጭ አለን? አሁን ሳልቬጅ ቴራፒ እንለዋለን። ሰከንድ ላይን፣ ሰርድ ላይን፣ ፎርዝ ላይን የምንላቸው ኦፕሽኖች አማራጮች አሉን። ሰከንድ ላይን ሳልቬጅ የሆነው አማራጭ የሆነው ቢስሙዝ ቤዝድ ኳድራፕል ቴራፒ የተሰኘ ነው። በውስጡ ፒፒአይ ፕሮቶን ፓምፕ ኢንሂቢተርስ የምንላቸው አሉ። ኦሜፕራዞል፣ ፓንቶፕራዞል፣ ሶሜፕራዞል ከነሱ ውስጥ አንዱ። ቢስሙዝ አለ፣ ሜትሮኒዳዞል አለ፣ ፕላስ ቴትራሳይክሊን ከቴትራሳይክሊን ውስጥ አንዱ አለ። እኒህ 4 መድኃኒቶችን ያካተተ ለ14 ቀን የሚወሰድ አንደኛው ኦፕሽን ነው።
ሌላኛው ኦፕሽን ሌቮፍሎክሳሲሊን ቤዝድ ትሪፕል ቴራፒ አለ። ይህም ፒፒአይ ያለው ሌቮፍሎክሳሲሊን አለ፣ አሞክሲሲሊን አለው። 3 መድኃኒቶችን የያዘ ማለት ነው። ይህም ለ14 ቀን የሚወሰድ ነው። አይበለውና አሁንም በእነዚህም ፌል ካደረገ ደግሞ ሰርድ ላይን ፎርዝ ላይን ሳልቬጅ ቴራፒ አለ። ይሄኛው ላስት ሪዞርት ነው። እንደ ላስት ሪዞርት የምንጠቀምበት ነው። ሪፋቡቲን ቤዝድ ቴራፒ ይባላል። ፒፒአይ፣ ሪፋቡቲን፣ አሞክሲሲሊን ያካተተ ቴራፒ አለ። ይሄኛው እንደ ላስት ሪዞርት የምንጠቀምበት እንደ መጨረሻ አማራጭ ነው። በሌሎች ካልተሳካ ብቻ እዛ ውጭ ይህ መጠቀም ተገቢ አይደለም። ኦኬ፣ እስካሁን ያልናቸው አማራጮች አልሰሩም፣ የመጨረሻ አማራጭ የለም ካላችሁ ደግሞ ባዮፕሲ ቤዝድ ቴራፒ አለ። ምን ይወሰዳል? ኢንዶስኮፒ ስራና ናሙና ይወሰዳል። ከዛ ከናሙናው ላይ ካልቸር ኤንድ ሴንሲቲቪቲ ተሰርቶ ባክቴሪያው ለየትኛው መድኃኒት ነው ሪስፖንድ የሚያደርገው፣ በየትኛው መድኃኒት ነው የሚታከመው የሚለውን በካልቸር በላቦራቶሪ በማየት ሴንሲቲቭ ለሆነው መድኃኒቱ ተመርጦ ይታዘዛል ማለት ነው። እስከዚህ ድረስ ህክምናው ይደረጋል ማለት ነው። ቬሪ ኢምፖርታንት ፖይንት፣ ትሪፕል ቴራፒ ቅድም የጠቀስናቸው 3ቱ ወሳኝ መድኃኒቶች መጀመሪያ ያሉት ፈርስት ኦፕሽኖች ማለት ነው ፌል እንዲያደርጉ ምክንያት የሚሆኑ 4 መሰረታዊ ምክንያቶች አሉ። እነሱን ማስተካከል ነው በምንችለው መጠን። አንደኛው አንቲባዮቲክ ሬዚስተንስ ነው። ከጠቀስኳቸው 3 መድኃኒቶች ውስጥ ክላሪትሮማይሲን የተሰኘው ሬዚስተንስ የፈጠረ ያስቸገረን እሱ ነው። እንዴት ሬዚስተንስ ይፈጥራል? ከዚህ በፊት እሱ መድኃኒት ዝም ብላችሁ ትወስዱ ከነበረ፣ ለጨጓራ ባክቴሪያ ማጥፊያ ብላችሁ ትወስዱ ከነበረ፣ አሁንም ትወስዱ ከሆነ ባክቴሪያው ይላመደውና ሬዚስተንስ ይፈጥራል። ሌላኛው ክሮስ ሬዚስተንስ ይባላል። እና ዚትሮማይሲን፣ ኢሪትሮማይሲን የመሳሰሉት ማክሮላይድስ ናቸው። እንደ ክላሪትሮማይሲን ሁሉ ማክሮላይድስ የሚባል ግሩፕ ውስጥ ነው የሚመደቡት። አዚትሮማይሲን፣ ኢሪትሮማይሲን ስትጠቀሙ እግረ መንገዱን ለዚህኛውም ሬዚስተንስ ዲቨሎፕ ያደርጋል ባክቴሪያው ማለት ለማን? ለክላሪትሮማይሲን። ስለዚህ ክላሪትሮማይሲን ሬዚስተንስ በጣም አሳሳቢ ጉዳይ እሱ ነው። እንደ ዓለም አቀፍ ሰጀሽን፣ እንደ ዓለም አቀፍ ሪኮመንዴሽን ከ15% በላይ ሬዚስተንስ ካለ ፈርስት ላይን ኦፕሽናችን ቅድም የጠቀስነውን በሌላ ቀይሩት ነው የሚለው። ቅድም ሰከንድ ላይን፣ ሰርድ ላይን፣ ፎርዝ ላይን የጠቀሷቸው ለዋለ ሳልቬጅ ቴራፒ ብዬ በእነሱ ቢያንስ መጀመሪያ ላይ በጠቀሷቸው እንዲቀየር ነው ሳጀስት የሚያደርገው። ስታንዳርድ የሆነው ትሪፕል ቴራፒ የሚባለው በሌላ እንዲቀየር ነው ሳጀስት የሚያደርገው። እንደ ኢትዮጵያ ሬዚስተንስ ፓቶርን በተመለከተ ጥናቶች ተካሂደዋል። በአዲስ አበባና ከተማዎቹ አካባቢ ላይ ሃይ ሬዚስተንስ እንዳለ አሳይተዋል። እስከ 17 እስከ 20% ድረስ ሬዚስተንት እንዳለ አሳይተዋል። በአንጻሩ ደግሞ በገጠሩ አካባቢ ብዙም ይህን አንቲባዮቲክ በማይጠቀሙት ሰዎች አካባቢ ደግሞ ሎ ሬዚስተንስ፣ ዝቅተኛ ሬዚስተንስ እንዳለ ነው ያሳዩት። ሌላኛው ወሳኝ ምክንያት ፔሸንት አድሄረንስ ነው። እናንተ መድኃኒቱን እንዴት ወሰዳችሁት ነው፣ በትክክል ወስዳችሁታል ወይ ነው። ቬሪ ኢምፖርታንት ፖይንት። የድራጉ ሳይድ ኢፌክት የጎንዮሽ ጉዳት ሲያስቸግራችሁ መድኃኒቱን ወይ ዶዙን ሚስ ማድረግ፣ አለመውሰድ፣ ማቋረጥ የመሳሰሉት ትልቅ ምክንያት ነው ለሬዚስተንስ መፈጠር፣ ላለመዳን፣ ባክቴሪያው ላለመጥፋት ምክንያት። ሳይድ ኢፌክቶችን ኤክስፔክት አድርጉ። ክላሪትሮማይሲን፣ ሜትሮንዳዞል ሜታሊክ ቴስት አላቸው። ጣዕሙን ይቀይሩታል። የምትበሉትን ምግብ ጣዕሙን ይቀይሩታል። ሜታሊክ ያደርጉታል። የብረት ጣዕም ይፈጥሩበታል። ሊያመሩት ይችላሉ። ኤክስፔክት አድርጉ እሱን። እና አሞክሲሲሊን ዶዛ ዲያራ ሊፈጥሩ ይችላሉ። ቅድም እንደነገርኳችሁ ከምግብ በኋላ አሞክስ ክላሪትሮማይሲንን ከምግብ በኋላ የምትወስዷቸው ከሆነ እኒህ ሳይድ ኢፌክቶች ይቀንሳሉ። ሳይድ ኢፌክቱም ይቀንሳል። አትዘሴም ታይም ደግሞ በደንብ የሚሰራሉ ስራቸው ማለት ነው። ስለዚህ በሳይድ ኢፌክት ብላችሁ ዶዝ ሚስ አታድርጉ። መድኃኒት አታቋርጡ። ሳይቋረጥ ለ14 ቀን የታዘዘችዋን ጥንቅቅ አድርጉ መጨረስ ነው። እዚሁ ጋር ተያይዞ ምን አለ መሰላችሁ? ፕሪማቹር ሲዜሽን ይባላል። ይህ ማለት መድኃኒት ለ14 ቀን ታዞላችሁ የወሰዳችሁ መሀል ላይ ይሻላችኋል። 7 ቀን በኋላ በቃ ምልክቶች የሚታዩ ነበር ምልክቶች ሰላም ስትሆኑ የዚህ በኋላ ደህና ሆኛለሁ ብላችሁ መድኃኒቱን ማቋረጥ፣ ይህ በጣም ሮንግ ነው፣ ስህተት ነው። ሬዚስተንስ እንዲፈጥር ያደርጋል። ባክቴሪያውም አይጠፋም። ስለዚህ ለ14 ቀን የታዘዘላችሁ መድኃኒት አንድም ዶዝ የአንድ ቀኗንም ሳታቋርጡ በትክክል መውሰድ አስፈላጊ ነው። ምልክቱ ይሻል የስኛም እንዲሻላችሁ ነው የምንፈልገው። ዋና ታርጌታችን ግን ምልክቱ እንዲጠፋ ብቻ ሳይሆን ባክቴሪያውን ማጥፋት ነው። ስለዚህ ምልክቱ ስለተሻላችሁ ምልክቱ ስለጠፋ ብቻ ሚስ ማድረግ፣ ዶዙን ማቋረጥ፣ በትክክል አለመውሰድ ይህ ትልቅ ጠላት የሆነ ነው። ስለዚህ ለ14 ቀን የሚታዘው መድኃኒት በትክክል መውሰድ አስፈላጊ ነው። ይህ ነው እናንተ ጋር የሚሰራው ሚስቴክ ነው።
ሌላኛው አወሳሰድ ፕሮቶን ፓምፕ ኢንሂቢተርስ ያሏቸውን አሲድ መቀነሻ መድኃኒቶችን ከምግብ በፊት ቅድም እንደነገርኳችሁ መውሰድ። በዚህ መልኩ ኪውር ሬቱ መጨመር እንችላለን ማለት ነው። ሌላኛው የሚነሳው ምክንያት እንግዲህ ስቶማክ ላይ ያሉ ኤች ፓይሎሪ ባክቴሪያ መጠናቸው ብዙ ከነበረ ሃይ በርደን ከነበረ ለ14 ቀን በሚታዘው መድኃኒት ብቻ ኪውር ላይሆን ይችላል፣ ሁሉም ላይጠፉ ይችላሉ የሚል አለ። ኤኒዌይስ ግን ቶፕ ሪዝኖቹ ከላይ የጠቀሷቸው ሁለቱ ናቸው። ስለዚህ አጀስት ማድረግ የሚችለውን አጀስት በማድረግ ሬዚስታንስን መቀነስ እንችላለን፣ ኪውር ሬትን መጨመር እንችላለን ማለት ነው። ቁጥር 4 አሁን መድኃኒቱን በትክክል ወስደናል፣ መጥፋቱን ማረጋገጥ እንፈልጋለን። በምንድን ነው የሚረጋገጠው? ኤች ፓይሎሪ መጥፋቱን ለማረጋገጥ ኤች ፓይሎሪ ስቱል አንቲጅን የተሰኘ የሰገራ ምርመራ ወይም ዩሪያ ብሬስ ቴስት የተሰኘ የትንፋሽ ምርመራ ማሰራት ነው። ከሁለት በአንድ ላቱ አሰርታችሁ መጥፋቱን ማረጋገጥ ይቻላል ማለት ነው። ፎር ዮር ኖሌጅ ባዮፕሲ ቤዝድ የሆነ ኢራዲኬሽን ኮንፊርሜሽን ሊኖር ይችላል። የኛው በተለይ ኢንዶስኮፕ የሚሰራ ከሆነ እግረ መንገድ ሊሰራ እንደሚችል ማወቁት። ግን ኮመን የምንጠቀማቸው ከላይ የጠቀሷቸው ሁለቱ አይዘር በሰገራ ምርመራ ወይም የትንፋሽ ምርመራ ናቸው። እዚህ ላይ በደንብ ማስተዋል ያለባችሁ ነገር ባክቴሪያው መጥፋቱን ለማረጋገጥ ኤች ፓይሎሪ አንቲቦዲ አይጠቅምም። 4 ነጥብ። ኤች ፓይሎሪ አንቲቦዲ የሚያሳየው ደም ተወስዶ የሚሰራው ምርመራ የሚያሳየው ከዚህ በፊት ባክቴሪያው ነበረባችሁ፣ ሰውነታችሁ ኢሚዩኒቲ ዲቨሎፕ አድርጎ ሪስፖንድ እያደረገ ነው፣ እሱን ነው የሚያሳየው እንጂ ባክቴሪያው አለ የሚለውን አይናገርም። ስለዚህ አንቲቦዲ አትስሩ ለኮንፊርሜሽን ማለት ነው። ኢቭን ኢኒሺያሊ ትሪትመንት ከመጀመራችሁ በፊት ባክቴሪያው አለብህ መድኃኒት ጀምር ከማለታችሁ በፊት ራሱ አንቲቦዲ አያገለግልም። ኢኒሺያሊ ዲያግኖስ ለማድረግም አያገለግልም። ኮንፊርሜሽን ትሪትመንት ከጨረሳችሁ በኋላም ኮንፊርም ለማድረግ አያገለግልም። መቼ ነው የሚረጋገጠው ነው ሌላኛው ነጥብ። እንግዲህ በምን እንደሚረጋገጥ አየን። መቼ? ብዙዎቻችሁ የምትሰሩት ስህተት እዚህ ላይ ቶሎ የምታሰሩት ነገር አለ። ይህ ትክክል አይደለም። መድኃኒቱን ጨርሳችሁ በ1 ሳምንት በ2 ሳምንት በትንሽ ጊዜ የምታሰሩ አላችሁ። ይህ ትክክል አይደለም። ፕሪቪየስሊ 2 ሳምንት ነው ሪኮመንዴሽን የነበረው። ከረንት አፕ ቱ ዴት ሪኮመንዴሽን መድኃኒቱን ወስዳችሁ ከጨረሳችሁ ከ1 ወር በኋላ ነው ማረጋገጫው መሰራት ያለበት። መድኃኒቶችን ትሪፕል ቴራፒ ያልናቸውን ከወሰዳችሁ በኋላ 1 ወር ቆይታችሁ 1 ወር ጋፕ ሰጣችሁ ከዛ በኋላ ነው ኮንፊርሜሽኑ ቼክ መደረግ ያለበት ማለት ነው። ይህ ማስተዋል አስፈላጊ ነው። ወደ ቁጥር 5 እንሄድ። ኤች ፓይሎሪ ጠፍቷል ብለን እናስበው። ጠፍቷል። ቀጣይ የመያዝ እድል አለ ወይ ነው? የመያዝ እድል አለ። በፐርሰንት ይለያያል። እንደ ዓለም አቀፍ ጀስት 0.5 አፕ ቱ 2%፣ 0.5 ከ2% ድረስ የመያዝ እድል አለ። ለኢትዮጵያ አንደር ዲቨሎፕድ በሆኑ ሪጅኖች ደግሞ ከ3 እስከ 5% በአመት ውስጥ ተመልሶ የመያዝ እድል አለ። ስለዚህ የመያዝ እድል አለ። ያው ኤች ፓይሎሪ የሚተላለፈው ኮንታ በሆነ ምግብ ውሃ ነው። ስለዚህ የምንወስደው ምግብ ንጹህ ከሆነ የምንወስደው ውሃ ንጹህ ከሆነ ሪኢንፌክሽኑን መቀነስ እንችላለን። ኢኒሺያል ያለውንም መቀነስ እንችላለን ማለት ነው። ሌላኛው ያው በምራቅ ይተላለፋል። ቁሳቁሶችን በጋራ የምንጋራ ከሆነ ለምሳሌ አንዱ በጠጣበት ሌላኛው የሚጠጣ ከሆነ፣ አንዱ በፋቀበት ሌላኛው የሚፍቅ ከሆነ እንደዚህ አይነት ነገሮች ላይ በዚህም ይተላለፋል። ስለዚህ በተቻለ መጠን ንጽህናን በመጠበቅ የምግብና የውሃ ንጽህና በመጠበቅ ኢንፌክሽን ፕሪቨንት ማድረግ እንችላለን። ፋይናል ፖይንት፣ አሁን ኤች ፓይሎሪ ጠፍቷል። መድኃኒት ወስጃለሁ፣ ኤች ፓይሎሪ ጠፍቷል፣ ሰላም ነው። የፈለኩትን ምግብ መመገብ እችላለሁ ወይ? ፊት ላይ ብዙ ልበላችሁ የምፈልጋቸው የሚያምሩኝ ምግቦች በባክቴሪያው ምክንያት ተከልክዬ ቆይቻለሁ። አሁንስ እንዴት ነው? የፈለኩት መብላት አልችልም? እዚህ ላይ ቬሪ ኢምፖርታንት ፖይንት ምንድን ነው? ባክቴሪያው ጠፍቷል፣ እሺ አሪፍ። ውስጥ ላይ ቁስለት ነበረ ወይ? ጠባሳ ነበረ ወይ? እሱ መዳን አለበት። ለዚህ ቬሪ ኢምፖርታንት ሜሴጅ ምንድን ነው? ቴክ ታይም፣ ጊዜ ወሰዱ። ውስጥ ላይ ቁስለት ከነበረ መዳን አለበት። ጋስትራይተስ፣ ዶድናይተስ፣ ጠባሳ፣ ኢንፍላሜሽን ከነበረም እሱ መዳን አለበት። ቴክ ታይም። ፊት ላይ ሲያስነሱባችሁ የነበሩ ምግቦችን ቶሎ አትጀምሩ፣ ቆዩ። በደንብ ይዳን፣ ካምፎርቴብል ሆኑ። የሚሰሟችሁ ምልክቶች በሙሉ ሰላም ይሆኑ፣ ይጥፉ። ከዛ በኋላ ምን ታደርጋላችሁ? ቀስ በቀስ በትንሿ መጀመር፣ በትንሿ ከሆነ ጊዜ በኋላ በትንሿ ያደርጋችሁ የጨመራችሁ ማላመድ ትችላላችሁ ማለት ነው። እዛ ውጭ ግን አንድ ጊዜ በቃ ባክቴሪያው ጠፍቷል ወደ ነበርኩበት ፊት ላይ ልበላችሁ የምፈልጋቸው ምግቦች ልመለስ ብላችሁ የምትጀምሩ ከሆነ ባክቴሪያው ባይኖር ራሱ ምልክቱ ይመጣባችኋል፣ ወርዝ ያደርግባችኋል። ስለዚህ ቀስ በቀስ ሁሉም ምልክቶች ጠፍተው ቁስለት ጠባሳም ከነበረ እሱ ጠፍቶ በሂደት ቀስ በቀስ ያላመዳችሁ መጀመር ትችላላችሁ ማለት ነው። ውድ ተመልካቾቼ የዛሬውን ቪዲዮ ጠቃሚ ነው እንዳገኛችሁ ተስፋ አድርጋለሁ።
በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ጥያቄ፣ ሀሳብ፣ ሌላም ነገር ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ሰላማችሁ ይብዛ።